ላይ ሲጫኑ ቀድሞ ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ዜናዎች እንሆ። ታላቅ የምስራች! የሆርሙዝ ወሽመጥ ተከፍቷል። ዶናልድ ጄ ትራምፕ ኢራንን አመሰገኑ። የ10 ቀን ተኩስ አቁም በሄዝቦላና ሊባኖስ ተደረገ። በዚህ ሳምንት መጨረሻ ኢራንና እስራኤል ሁለተኛውን ዙር ድርድር ያደርጋሉ። እንሆ ወደ ዝርዝሩ። ታላቅ የምስራች! የሆርሙዝ ወሽመጥ ተከፍቷል። በዛሬው ዕለት በዓለም ዙሪያ ተደራራቢ የደስታ ዜናዎች ተበስረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ወሽመጥ ተከፍቷል፣ የትኛውም መርከብና ባህር ላይ የመጓጓዣ ቬስልስ ማለፍ ይችላል ብለዋል። የዚህ ወሽመጥ መዘጋት የዓለምን ኢኮኖሚ በተለይም የነዳጅ ዋጋን ጣሪያ አድርሶ እንደነበር የሚታወቅ ነው። ለተከታታይ 7 ሳምንታት የመጨረሻው 1 ሳምንት በአሜሪካ እንዲሁም 6 ሳምንት በኢራን ተዘግቶ ለጦርነቱ እንደ መደራደሪያ ቁስ ቀርቦ ለኢራንም ከፍተኛ አስተዋጽኦ አድርጎላታል። ይህ የሆርሙዝ ወሽመጥ ከዚህ የብስራት ዜና በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝን ወሽመጥ በመክፈታቸው የኢራንን ባለስልጣናት አመስግነው ደስታቸውን ገልጸዋል። ኢራንም ከዚህ በኋላ ይህን ወሽመጥ ለጦርነቱ መደራደሪያ እንዳትጠቀመው እንደተስማማች ገልጸዋል። በዚህ ጦርነት የአሜሪካው ፕሬዝዳንት የሚታወቁበትን ፉከራና ዛቻ ትተው ዛሬ በደስታና በምስጋና አፋቸው ተሞልቷል። በሌላ በኩል የ10 ቀን የተኩስ አቁም ስምምነት በእስራኤልና በሄዝቦላ መካከል ተወስኗል። ስምምነቱን ያበሰሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ናቸው። በስምምነቱም የእስራኤል ጦር ምንም እንኳን ሄዝቦላ ከሊባኖስ እንዲወጣ ቢጠይቅም በ10 ኪሎ ሜትር የሊባኖስ መሬት ላይ የእስራኤል ጦር ሰፍሮ እንደሚቆይ ተወስኗል። የእስራኤል ጠቅላይ ሚኒስትር፣ የሊባኖስ ፕሬዝዳንት እንዲሁም ሄዝቦላ በዶናልድ ጄ ትራምፕ አማካኝነት ከተኩስ አቁሙ በኋላ ውይይት ያደርጋሉ ተብሏል። ይህ የተኩስ አቁም ስምምነት ለእስራኤል ሕዝቦችና ባለስልጣናት ከፍተኛ ተቃውሞ አስነስቷል። ባለስልጣናቱም ኔታንያሁ የእስራኤልን ባለስልጣናት ሰብስቦ ውሳኔ አልሰጠበትም፣ እኛም የሰማነው በሶሻል ሚዲያ ነው ብለዋል። የጠቅላይ ሚኒስትሩንም አቅም መዳከምና በአሜሪካ እንደሚመራ ተናግረዋል። ተቃዋሚ ፓርቲዎችም እኛ በሚቀጥለው ስንተካ ሄዝቦላ እናጠፋለን ብለዋል። በዚህ ሳምንት መጨረሻ ኢራንና አሜሪካ ሁለተኛውን ዙር ድርድር ያደርጋሉ። ለዚህም ቅድመ ሁኔታዎች እየተከናወኑ ናቸው። አንደኛ፣ በሄዝቦላና እስራኤል መካከል ተኩስ አቁም መፈጠሩ። ሁለተኛ፣ የሆርሙዝ ወሽመጥ መከፈት። ሶስተኛ፣ ዶናልድ ጄ ትራምፕ እንዳሉት ኢራን የበለጸገ ዩራኒየም ለማስወገድ መስማማቷ። በምትኩም ኢራን የታገደባትን 20 ቢሊዮን የአሜሪካን ዶላር ታፍሳለች ተብሏል። ለሰዓቱ የያዝኳቸው ዜናዎች እነዚህ ነበሩ። አመሰግናለሁ።